ቀዝቃዛ ሻወር ወይስ ሙቅ ሻወር? ለሰውነቴ የትኛው ነው አሪፍ? ሰውነታችሁ በጣም ታይት የሚሆንባችሁ ስቲፍ የሚሆንባችሁ ጆይንታችሁ በጣም ስቲፍ የሚሆንባችሁ ወይም የሚያያዝባችሁ ሰው ከሆናችሁ ሙቅ ሻወር መጠቀም ትችላላችሁ። ሌላ ደግሞ ሰውነታችሁ ሪላክስ እንዲያደርግ ከፈለጋችሁ ሙቅ ሻወር መጠቀም ትችላላችሁ። የሚበርዳችሁ ከሆነ ደግሞ ሙቅ ሻወር መጠቀም ትችላላችሁ። ቀዝቃዛ ሻወር ደግሞ ነቃ ማለት የምትፈልጉ ሰዎች ከሆናችሁ ቀዝቃዛ ሻወር መውሰድ ትችላላችሁ። ሰውነታችሁ ነው በጣም ሶር የመዛል ስሜት የስትራፖ ስሜት ከተሰማችሁ ደግሞ ቀዝቃዛ ሻወር መጠቀም ትችላላችሁ። ሰውነታችሁ ላይ ደግሞ ኢንፍላሜሽን የሚፈጥር ከሆነ ደግሞ ለምሳሌ እዛ በጣም ታይት የሆነው ባዲያችሁ ላይ ብለድ ፍሎ እንዲቀንስ ከፈለጋችሁ ቀዝቃዛዋ መጠቀም ትችላላችሁ። ሌላኛው ደግሞ ላክቲክ አሲድ ሰውነታችን ላይ ቢውልድ አፕ አድርጎ የቶሎ የማገገም ወይም ሪከቨሪ የማድረግ ቻንሳችንን እንዳይቀንስብን ቀዝቃዛ ሻወር ይረዳናል። ስለዚህ ኮንትራስት አድርጋችሁ ደግሞ ሁለቱንም አድርጋችሁ መጠቀም ትችላላችሁ። እኔ ሁለቱንም እጠቀማለሁ እንደ ሰውነቴ እንደ አስፈላጊነቱ። ስለዚህ ቀዝቃዛ ሻወር ስትወስዱ ስፖርተኞች ቀዝቃዛ ነው እንትን ሙቅ ነው የሚባል ነገር የለም። እንዲህ አይነት ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ፣ የምትፈልጉትን ነገር አድርጉ፣ ኮፒ ሊንክ አድርጉ። ፒስ አውት